ኡስታዝ ኑሩ ቱርኪን፣ ኡስታዝ አቡበከርን እንዲሁም ደግሞ ኡስታዝ ያሲን ኑሩን፣ ኡስታዝ በድሩ ሁሴንን ብንወስድ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነትና ሰላም አይለያችሁ። ሁላችሁንም ሰላም ማለት እወዳለሁኝ። ያው ዛሬ አዲስ ነገር ነበር እመጣለሁ ብዬ ያልኩት። እንግዲህ አንዳንዴ ብዙ እናስባለን፣ ትንሽ እናሳካለን እና ዛሬ የቻናሌ ቤተሰቦች ምን ለማለት እወዳለሁኝ፣ አንዳንድ ሀገራችን ላይ እየተከሰቱ ያሉ ክስተቶች አሉ። በእነዚህ በሚከሰቱ ዙሪያ ላይ አንዳንድ ኡስታዞቻችን አሊሞቻችንን ምሳሌን ብንወስድ ኡስታዝ ኑሩ ቱርኪን፣ ኡስታዝ አቡበከርን እንዲሁም ደግሞ ኡስታዝ ያሲን ኑሩን፣ ኡስታዝ በድሩ ሁሴንን ብንወስድ እነዚህ ሙስሊም ግለሰቦች ለሙስሊም አሉን ብለን እኛ ሙስሊሞች የምናስባቸው የኢልም አባቶቻችንን ብዙ ትችት፣ ብዙ መከራና ብዙ ነገር ሲደርስባቸው እናያለን። እና ዛሬ አንዳንድ ነገር ለማለት ወደድኩኝ። እንግዲህ ኢትዮጵያ ውስጥ ያለን ሰዎች እናውቀዋለን። አክሱም ምን ላይ እንዳለች፣ አዲስ አበባ ዩኒቨርሲቲ ምን ላይ እንዳለ ሁላችንም የምናውቀው ነገር ነው። እንግዲህ አክሱሙም ውስጥ ደግሞ ለሶስተኛ ነው ለአራተኛ ዙር ነው ጁማ መከልከላቸውን የሰማ ነው። እንዲሁም ደግሞ አንድን የሞተ ሙስሊምን ማህበረሰብ ለመቅበር ጀናዛውን ከቤት ወደ ቀብር እንኳን ለመውሰድ 30 እና 40 ኪሎ ሜትር ተጉዘን ይህንን ቀብር ማስፈጸም የሚባል ነገር አንዳንድ ነገሮች ሶሻል ሚዲያን ሲቀባበሉት እናያለን። እና በዚህ ነገር እንግዲህ ሁሉም ሙስሊም እህትና ወንድሞቼ ሁላችንም የዚህን ነገር አላፍትና አለብን። ምክንያቱም ዲን ነው፣ ለዲናችን መቆርቆር አለብን። መታሰርም ከሆነ መታሰር፣ መመታትም ከሆነ መመታት፣ ሞትም ከሆነ ሸሂድ መሆን አለብን ማለት ነው። እና ዛሬ ምን ለማለት ወደድኩኝ፣ ሰሞኑ በጣም የምወደውና በጣም ሪስፔክት ከምናደርጋቸው ከኢልም አባቶቻችን ውስጥ ባለፈው ጁማ ቁጥባ ላይ አብዛኛውን ነገር ኡስታዝ ያሲን ኑሩ አንስቶታል። አብዛኛውን ነገር ምክንያቱም ብዙ ጊዜ ኢትዮጵያ ውስጥ ሙስሊም እንደ ሁለተኛ ዜጋ የሚታይበት ሁኔታ ላይ የነበር ነው። አልሐምዱሊላህ ያው ለኛ ትንሽ ኢልሙ ላይ ጠለቅ ብለን ላልገባን ሰዎች በዛ ልክ ይመስለን ነበረ። ግን ያው በደንብ አድርጎ አብራርቶልናል ብዬ አስባለሁ። በሰሜን በኩል ክርስትና፣ በደቡብ በኩል እስልምና ቀድሞ እንደገባም እዚህ ኢትዮጵያ ውስጥ ከ31 በላይ ሰሃባዎች የቀብር ስነ ስርዓት እንደተካሄደ ምናምን ኡስታዝ ያሲን ኑሩ አብራርቶልናል። እና በእንደዚህ ሁኔታ ላይ ብዙ ሙስሊም እህትና ብዙ ሙስሊም ወንድሞቻችን ፍትህ ለአክሱም ላይ ያለውን ነገር እንዲህ ነው ብለው በሚሉት ነገር አንዳንዴ ትችት ይደርስባቸዋል። ብዙ ሰጣ ገባ ውስጥ ይገባሉ። ያው በእርግጥ ሙስሊም ነኝ ይመለከተኛል በሚል እንጂ እነሱ ላይ ሁሉ ነገር እየደረሰ ያለው እነሱ ላይ በሚኖሩበት ቦታ በሚሰግዱበት ቦታ እነሱ ላይ የደረሰ ነገር የለም፣ እኛም ላይ የደረሰ ነገር የለም። እና ሁላችንም ለነዚህ ለአክሱም ሙስሊም እህት ወንድሞቻችን ፍትህ ልንጠይቅ ይገባል። እንዲሁም ደግሞ አዲስ አበባ ዩኒቨርሲቲ ከዚህ በፊት ትምህርት ሚኒስቴርም ተብሎ ብዙ ነገር አይተናል፣ ብዙ ነገር ሰምተናል። ሴት ልጅ ኒቃሟን ለብሳ ሂጃቧን ለብሳ እንዳትማር ተበጣጥሳ በሱሪ በታይት እንድትመጣ የሚፈቀድበት ሁኔታና ስርዓት ይዛን የምትማረን ሴት ከዚህ ከትምህርት የማባረር ዘመቻ እንደተከፈተ ሁላችንም እናውቃለን። እና በዚህ ዙሪያ ላይ ብዙ ሙስሊም እህት ወንድሞችን እንዳየሁት ከሆነ ኢትዮጵያ ውስጥ 70-80% መቶም ብለን ማለት እንችላለን ሙስሊም ማህበረሰብ አለ ብለን መውሰድ እንችላለን። ግን ፍትህ ሲጠይቁ የምናያቸው አለን ከምንባለው ከሙስሊም ማህበረሰቡ ከ80 የሚሆን ከ70% ከ100% የሚሆን 10% እና 5% ሙስሊሞች ናቸው ለሁሉም እስልምና ላይ ለሚደርሰው በደል እየተቆረቆሩ ያሉት። እና ሌላው ሙስሊም አካል፣ ሌላው ሙስሊም ነኝ ባይ፣ ሌላው ሙስሊም እህት ወንድም የት ነው ያለ ነው? ምን ላይ ነው ያለ ነው? ምንድነው ከዲናችን በላይ
ቢዚ ሊያደርገን የቻለው ነገር ለዲናችን ፍትህ ብለን ለመጠየቅ ምንድነው ሊይዘን የቻለው ነገር የሚለውን ነገር በጣም ወላሂ ውስጤ ከነከነኝ። እኔ እንደ ሙስሊም ማህበረሰብ ኢትዮጵያ ውስጥ ብዙ ቦታ ከሀገርም ውጭ ሄጃለሁኝ። ዱባይ ብትሄዱ እንዳለ አረብ ኤምሬት ብንሄድ ለምሳሌ አረብ ሀገርን እንኳን ብንወስድ ቁርአን የወረደበት የነብዩን ቀብር የተካሄደበት ሀገር ላይ እንኳን ቤተክርስቲያን ተሰርቶ ቤተክርስቲያን ሰርተው እየኖሩ ነው ያሉት። ኢቭን እስራኤል ውስጥ ብንወስድ መስጊድ ተሰርቶ ነው ያለው። ዋናው ለምሳሌ መጽሐፍ ቅዱስ ብዙ እንትኖች ያው እንግዲህ ብዙ ጊዜ ክርስቲያኖች ኢየሱስን ነከሌ ብለን እንደሚጠሩት ብዙዎቹን የተቀበሉት እስራኤል ውስጥ ነው። እነዚህ እንኳን መጽሐፍ ቅዱስ ወረደ በሚባልበት እንኳን በእስራኤል ውስጥ መስጊድ ያልተከለከለ ቀብር ፕሮግራም እስከዛሬ እየተካሄደ ያለው እንዴት በአገራችን በዛ ላይ ኢትዮጵያ ማለት ለኛ እንግዲህ ቅድም እንዳልኳችሁ ኡስታዝ ያሲን ኑሩ ጠቅሶታል። ኢትዮጵያ ማለት ለኛ አገር ሳትሆን የነብዩ አደራ ነች ብሎ ብዙ ነገር አስተንትኖ ነግሮናል። እና ወላሂ ነው የምላችሁ እንግዲህ ያው ኢልም የሌለው ሰው ብዙ ጊዜ ያው እኔንም ጨምሮ ኢልም ትንሽ ጠለቅ ብለን ስላልገባን ብዙ ጊዜ ራሳችንን እንደ ሁለተኛ ዜጋ ወደ ኢትዮጵያ ክርስትና ቀድሞ እንደገባ እስልምና ከክርስትና በኋላ መጥቶ አንድ ሁለት እያለ ተንጠባጥበን ገብተን እንደተስፋፋን ምናምን ነው ሁላችንም የምንረዳው። ያን አለመሆኑ ከትልልቅ ከሃይማኖት አባቶቻችን ሁሉንም ነገር ሰምተነዋል። እና ምን ለማለት ወደድኩኝ፣ እኛ ሙስሊሞች አንድ መሆን አለብን። ያንተ እህት ማለት የኔ እህት ነች፣ የኔ እህት ማለት ያንተ እህት ነች። ሁላችንም የአደምና የሐዋ ዘር ነን። እና ምንድነው ይሄን ያህል እያባላን ያለው? ምንድነውስ ለየት ያለ ነገር እየተካሄደ ያለው? እንዴት ነው ሙስሊሙ ማህበረሰብ ላይ ጫና የሚበዛው? እንዴት ነው ጭቆና የሚበዛው? ይህንንስ ነገር እንግዲህ መንግስትም ምን ብሏል? በዚሁ አጋጣሚ ዶክተር አብይ አህመድን ላመሰግን ወዳለሁኝ። አክሱም ከተማ ላይ ሰው ሞቶ 30 እና 40 ኪሎ ሜትር ተጉዞ እንዲቀበር የቀብር ስነ ስርዓቱ ከ30 እና ከ40 ኪሎ ሜትር አለፍ ተደርጎ ከሆነ የሚቀበረው የሞተው ያ 40 እና 30 ኪሎ ሜትር ተሄዶ የሚቀበረው ሰው ሳይሆን በቁም እያለ የከለከለው ሰው ነው የሞተው የሚል አገላለጽ፣ ደስ የሚል አገላለጽ። ምን ያህል ደካሞች መሆናችን ምን ያህል አይምሯችን ጠበብ ያለ መሆኑን በብዙ መልኩ አስተንትነን እንድንረዳ ዶክተር አብይ አህመድም የተወሰነ አስቀምጠውልናል። እና አሁን እንግዲህ ሁላችንም መተባበር፣ መተጋገዝ፣ መደጋገፍ፣ ኢልማችንን ማስከበር፣ ቁርአናችን መስጊዳችን የአላህ ቤት ነው። ይህንን ነገር ሁላችንም ፍትህ ልንጠይቅ ይገባል። እኔም አንተም አንቺም ይህንን ቪዲዮ የምትከታተሉላችሁም ፍትህ ለአክሱም ወንድም እህቶቻችን ፍትህ እንጠይቁላችንም። ይህንን ለማለት ነው ዛሬ የመጣሁት። እንግዲህ ኢንሻአላህ በአዳዲስ ቪዲዮ ነበረ መጣለ ያልኩት። ምንም ከዲን የሚበልጥብኝ ነገር የለም እና ዛሬ የመጣሁት ይህንን ነገር ለማስተላለፍ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።